ጤነኛ ሆናችሁ አረብ ሀገር ሄዳችሁ ገንዘብ እየሰራችሁ በወር 40,000 ብር እና ከዛ በላይ እያገኛችሁ የምታማርሩ እህቶቼ ምንድን ነው የነካችሁ? ሰው እንዴት የነበረበትን ይረሳል? እናንተ የምታገኙት ገንዘብ እኮ ኢትዮጵያ ውስጥ የተማሩ እህቶች ወንድሞች ዲግሪ ኖሯቸው ማስተርስ ኖሯቸው የማያገኙት ገንዘብ ነው። እናንተ በወር ውስጥ የምታገኙት ማለት ነው። ኢትዮጵያ መትመጪ ዛሬ ወር ላይ በአንድ ወር ሰርተሽ የምታገኙ ገንዘብ ኢትዮጵያ ብትመጪ በ5 ወር ምናልባት በአመትም ላታገኙ ትችያለሽ። እና ያላችሁበትን እያማረራችሁ ወደፊታችሁን እንዳታበላሹ እኔ እሰጋለሁ። አሁን ያለሽ ገንዘብ፣ አሁን ያለሽ የስራ ልምድ፣ አሁን ያለሽ እውቀት ቦታ ከሰጠሽ ወደፊትሽንም ሁላ የሚያስተካክልልሽ ነው። እና አታማሩ፣ ጌታችሁን አመስግኑ። ራሳችሁን ችላችሁ ነው ቢያንስ እየኖራችሁ ያላችሁት። ማንንም ሰው ቅባት ግዛልኝ፣ ሳሙና ግዛልኝ፣ ልብስ ግዛልኝ ብላችሁ አይደለም። ኢትዮጵያ ውስጥም ብትሆኚ ድሃ ከሆንሽ የፈለግሽውን መብላታችን፣ የፈለግሽውን መልበሳችን፣ በምትፈልጊው አይነት ቤት መኖራችን፣ የምትፈልጊውን ህይወት በፍላጎትሽ ማምራታችን። ምክንያቱም ድሃ ነሻ። ባይሆን ድህነትን ሙሉ ለሙሉ ባይጠፋም ቢያንስ በቃ ራስሽን ችለሽ የምትኖሪበትን ነገር ለመያዝ ጥረት አድርጊ። እሱ ላይ ስሪ። እሱ ከተስተካከለ ሁሉም ነገር ቀላል ነው እና በማማረር ሳይሆን ያለሽበትን ሁኔታ በመቀበል በማመስገን ለተሻለ ነገር ስሪ።